አጭሩ በህልማችን ክንፍ ያለው ፈረስ የምናይ ከሆነ በጣም ትልቅ ቦታ መድረስንና ትልቅ የሆነ ስኬት ማግኘትን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው የህልሞች ሁሉ ምርጥ ስለሆነው በህልም ፈረስን ማየት ስለሚለው ይሆናል። አብራችሁን ቆዩ። በህልም ፈረስን ማየት እጅግ በጣም መልካም የሆነ ህልም ነው። አንድ ሰው በህልሙ ፈረስን የሚያይ ከሆነ ስልጣንን፣ ክብርን እንዲሁም ደግሞ ገንዘብን ያመለክታል። አንድ ሰው በህልሙ ፈረስን ሲጋልብ ካየ፣ በተለይ ፈረሱ ታዛዥና በትክክል ቀጥ ብሎ የሚጋልብ ፈረስ ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። በሰዎች ዘንድ ትልቅ ክብርና ዝናን ያመለክታል። በህልማችን ጥቁር ፈረስን የምናይ ከሆነ ኢብኑ ሲሪን ረሂመሁላህ እንደሚሉት ጥቁር ፈረስን በህልም ማየት ትልቅ የሆነ ሀብትን፣ ገንዘብን ማግኘትን ያመለክታል። በህልማችን ቀይ ፈረስን የምናይ ከሆነ ይህ እንግዲህ የጀግንነት ምልክት ነው። ጥንካሬንና ኃይልን እንዲሁም ደግሞ ድል ማድረግን ያመለክታል። ነጭ ፈረስን የምናይ ከሆነስ በህልማችን ነጭ ፈረስን የምናይ ከሆነ የሃይማኖት ጥንካሬን፣ የኢማን መጨመርን ያመለክታል። እንዲሁም ደግሞ የዱንያ ስኬትን ያመለክታል። በህልማችን ክንፍ ያለው ፈረስን የምናይ ከሆነ ይህ ከሁሉም በላይ እጅግ በጣም መልካም የሆነ ምልክት ነው። በተለይ ክንፍ ያለው ፈረስ ላይ ወጥቶ ሲበር ካየ ሰውየው እጅግ በጣም ከፍተኛ የሆነ ቦታ እንደሚደርስ ያመለክታል። ሰውየው በሀብት ጉዳይ ከሆነ በጣም ሀብታም እንደሚሆን፣ ሰውየው ደግሞ በማዕረግ ላይ ደግሞ ከሆነ በጣም ከፍተኛ የሆነ ማዕረግ እንደሚያገኝ፣ በማንኛውም ቦታ ላይ ትልቅ ስኬትን ማግኘትን ያመለክታል። የህልም ፍች እንደ ሰውየው አላሚና እንደ ሰውየው ሁኔታ ስለሚለያይ ነው። አንዳንዱ ተማሪ ከሆነ ትልቅ ቦታ እንደሚደርስ፣ እንዲሁም ደግሞ ነጋዴ ከሆነ በጣም ሀብታም እንደሚሆን ያመለክታል። በአጭሩ በህልማችን ክንፍ ያለው ፈረስ የምናይ ከሆነ በጣም ትልቅ ቦታ መድረስንና ትልቅ የሆነ ስኬት ማግኘትን ያመለክታል። በህልማችን ፈረስ ከሩቅ ቦታ ወደኛ እየጋለበ ሲመጣ ካየን ይህ ራቅ ካለ ቦታ መልካም ዜናን መስማትን ያመለክታል። በተለይ ስደት ላለ ሰው ከሩቅ ቦታ የሚመጣን መልካም ዜና ያመለክታል። በህልማችን ፈረስ ወደ ቤታችን ሲገባ የምናይ ከሆነ ይህም እጅግ በጣም መልካም የሆነ ምልክት ነው። ቤታችን የሚገባ ደስታን፣ ሀብትን እንዲሁም ደግሞ መልካም ትዳርን ያመለክታል። እንዲሁም ደግሞ በህልማችን የፈረስን ድምጽ የምንሰማ ከሆነ፣ ፈረስ ሲጮህ የምንሰማ ከሆነ ከተከበረ እንዲሁም ደግሞ ባለስልጣን ከሆነ ሰው ጥቅም ማግኘትን፣ ስጦታ ማግኘትን ያመለክታል። አንድ ሰው በህልሙ ከፈረስ ላይ ሲወርቅ ማየት የክብር መቀነስን ሊያመለክት ይችላል። እንደዚህ አይነት መጥፎ የሆነ ህልም ስናይ ለማንም ሰው መናገር የለብንም። ውድ ወንድምና እህቶቼ መልካም የሆነ ህልም ስናይ አላህን እናመስግን። መልካም የሆነ ምልክት ነው፣ ሩእያ ነው። መጥፎ የሆነ ህልም ስናይ ደግሞ ለማንም ሰው መናገር የለብንም። ይህንን ካደረግን ነብዩ ሰለላሁ ዐለይሂ ወሰለም የህልሙ ክፋት እንደማይጎዳ ነግረውናል። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የህይወት ሁኔታ ይለያያል። ፍጹም እውቀት ያለው አላህ ብቻ ነው። የነገን የሚያውቀው አላህ ብቻ ነው። እነዚህ አጠቃላይ ትንታኔዎች ብቻ ናቸው። ወላሁ አለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።